ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንኳን በድጋሚ ወደ በረካ ፖድካስት መጣችሁ። ስለምታዳምጡ እናመሰግናለን። አሁን እንግዲህ በጣም ስለቆየን ለዛ ነው ማመስገን ያለብን ተመልሳችሁ ስለመጣችሁ። የኤፒሶዶቹ ስፓን ትንሽ ሰፊ ነበር ግን አልቀረንም። አዎ አልቀረንም። በጥሩ ውይይት መተናል። በነገራችን ሁሉ ጊዜም ራሳችንን ማስተዋወቅ እንፈራለንም ሊሆን ይችላል። ፍሩዲያን ስሊፕ ግን እኔ ሎዛ ነኝ። እኔ ደግሞ ሄለን። ጓደኛሞች ነን። በጣም መነጋገር እንወዳለን። ብዙ ነገር ፕሮሰስ የምናደርገው በመነጋገር ነው። በአለመቀዳት ጥረት ነው እንጂ እስከዛሬ ማአት ኤፒሶድ የሚሆኑ ነገሮች ተወያይተናል። ግን አሁን ይሄኛውን ግን በስነ ስርዓት ኢንቴንሽናሊ ቁጭ ብለን እንቀዳው ብለን ስላሰብን ነው። እንደምታስታውሱት ከሆነ ባለፈው ክፍላችንም እንዳወራ ነው እኔና ሄለን አሁን በሩዋንዳ ነው የምንኖረው። 1 አመት ሞላን ከመጣን። አዎ 1 አመት ሙሉ እዚህ በመሃል በርግጥ ኢትዮጵያ ሄደናል 2 ጊዜ፣ ግን 1 አመት ሙሉ ተቀምጠናል። ብዙ ነገሮች አስተውለናል እና ትንሽ ሊቭድ ኤክስፔሪንሶች አሉ እና እድሜ ደግሞ የሚያስተምረው ነገር አለ። ስለዚህ በዚህ 1 አመት ውስጥ የተማርነው ነገርና ከአንድ ስፔሲፊክ ነገር ጋር አያይዘን ማውራት ስለፈለግን ነው። አዎ ይሄ ቶፒክ ኢዝ ቬሪ በጣም ኢምፖርታንት ፎር አስ፣ በጣም አስፈላጊ ነው ብለን ስለምናስብ ነው ይሄኛውን ቶፒክ የምናወራው። ዛሬ በአውሮፓውያን አቆጣጠር ኤፕሪል 6 ነው፣ ነገ ኤፕሪል 7 ነው። መጋቢት 28 ነገ መጋቢት 29 ማለት ነው። ይሄ ደግሞ የኤፕሪል 7 በዓለም አቀፍ ደረጃም እንደሚታሰበውም ሩዋንዳ ውስጥ የዘር ጭፍጨፋ አጌንስት ቱትሲ በቱትሲዎች ላይ የዘር ጭፍጨፋ የተደረገበትን በጣም ዘግናኝ የሆነ ጊዜ ለማሰብ የተጀመረበት ቀን ነው ኤፕሪል 7። አዎ ይሄንን ኤፕሪል 7 በሩዋንዳ ስናሳልፈው ይሄ ሁለተኛችን ነው። የመጀመሪያውን ባለፈው አመት አሳልፈናል። አሁን ደግሞ አመት እየሞላን ስለሆነ ነገ ደግሞ ሁለተኛውን እናሳልፋለን ማለት ነውና ከዚህ በፊት ስለዚህ ጉዳይ ሰምተን እናውቃለን። ይሄ መጀመሪያሽ ነው ሎት? አይደለም፣ ሩዋንዳ በመምጣት አይደለም። ስለ ሩዋንዳው ዘር ጭፍጨፋ መስማት እንጂ ኢን ጀነራል አይደለም እኮ። አው ገብቶኛል። ሩዋንዳ ስም አይደለም የሰማው ስለ ጭፍጨፋ። አይ ቲንክ ከድሮ ጀምሮ በትምህርት ቤቶች እኔ ማስታውሰው በጣም ትንሽዬ ሆነን 1ኛ ክፍል ሆነን ማለት ነውና የዘር ጭፍጨፋውን ለማስታወስ ያኔ አይ ቲንክ ኤፕሪል 7 ቢሆን ነው ቀኑ። እንግዲህ ያኔ አላስታውስም ቀኑን፣ ግን የህሊና ጸሎት ይደረግ ተብሎ 1 ደቂቃ የህሊና ጸሎት ስናደርግ ያኔ አልገባኝም እንደተካሄደ ላይክ ብዙ ሰዎች ሞቱ እና ለነሱ የህሊና ጸሎት ሲባል በጣም ልጆኛ አስታውሳለሁ። የመጀመሪያ ጊዜ ሰማሁት ያኔ ነው ሰልፍ ላይ ትምህርት ቤት። እኔ ማይ ኤርሊየስት ሜሞሪ በቀድሜ ማስወርድ በሰልፉ አንቺ ስትይ ትዝ አለኝ። ጸሎት እናደርግ ነበር የ1 ደቂቃ ጸሎት። ግን ከዛ ይልቅ ህብረተሰብ መጽሐፍ ላይ ነበር መሰለኝ የአፍሪካ ታሪክ ምናምን ተብሎ ተጽፎ ነበር። ግን ይሄንን ነገር በደንብ ዲስከስ ማድረግ ስለፈለግን ጥያቄዎች ጄኔሬት አደረግን በኤአይ ጠቅለል ይላል። ከቻትጂፒቲ ጋር እያወራን ነበረና ምን እንዴት አድርገን አድሬስ እናድርገው ይሄ በጣም በትክክል እንዲመጣ ስለፈለግን ስለዚህ ጥያቄዎቹን እያነሳ እንወያያለን። የመጀመሪያው ጥያቄ እንደውም እንዴት ነው የሰማችሁት የሚል ነበረ። ለዛ ነው ይሄንን የሚያነሳ ነው። ከዛ ልነግርሽ የምፈልገው ግን ባለፈው ዕለት አንድ ለሆነ ሩዋንዳዊ እኛ እኮ ኢትዮጵያ ሆነን ሰልፍ ላይ ኮሜሞሬት ይደረጋል፣ ይሄ 1 ደቂቃ ያህልና ጸሎት ይደረጋል እና ኢትዮጵያ አይ ቲንክ ታስታውሰዋለች ስንለው ይሄ በዩኤን የተደነገገ ህግ ነው ብሏልና ሜቢ ሌሎች ሀገራትም ያረጉታልና እኔ ኢትዮጵያ ዝም ብላ አውት ኦፍ ምንድነው የሚባለው በጣም ከቅንነት ያረገችው መስሎኝ ነበረ ሰልፍ ላይ። ግን አይገስ ሁሉም ሀገር ያረጋዋል መሰለኝ። አይ ቲንክ በዓለም አቀፍ ደረጃ ባለፈው ለታም ያየው ነበር የሆነ ኮንሰርት ተሰርዟል ቤልጅየም። ኮንሰርቱ ኤፕሪል 7 ነበረ። ኤፕሪል 7 ደግሞ ይሄ የዘር ጭፍጨፋው የሚታሰብበት ጊዜ ስለሆነ በዚህ ቀን ኮንሰርት ማድረግ አይቻልም በሚል ተሰርዟል እና በጣም ኢምፖርታንት ነው ይሄኛው ቀን ማለት ነው። ለዚህ ከቅድም እንደዚህ እንዴት ተማራችሁ መጀመሪያ የሚለውን ተነጋግረን ነበረ። ከዛ የቀጣዩ ጥያቄ ምንድን ነው ያነሳሳችሁ ይሄንን ስለ ጄኖሳይድ አጌንስት ቱትሲ ነው የሚባለው የዘር ጭፍጨፋ በቱትሲዎች ላይ የተደረገውን የዘር ጭፍጨፋ ለማውራት ምን አነሳሳችሁ ነው የሚለው። ምንድን ነው ያነሳሳን? በጣም እንትን ነው ፓልፐብል ነው የሚባለው የሚነካ ነገር ነው። እዚህ ሀገር ስንኖር ኤፕሪል ሲመጣም ብቻ ሳይሆን እዚህ በምንቆይበት ጊዜ ሁሉ የሚነካ ነገር ነው። ሁሉ ጊዜም አለ
ይሄ ነገር እና አንድ ሀገር ስትኖርና ከህዝቦቹ ጋር ስትላመድና ስትወዳቸው ደግሞ የሚነካቸውን ነገር ያው ወደድንም ጠላን ይነካናል እና ኤክስፒሪየንስ ሊቭድ ኤክስፒሪየንስ ነው እና ደግሞ ሀገራችን ውስጥ ያሉ ሰዎችም ይሄን ነገር እንዲያውቁ እንፈልጋለን ማለት እኔ አሁን እሺ ያንቺን ትነግሪኛለሽ ሄለን ግን እኔ አሁን ሀገራችን ያሉ ሰዎች ምን ያህል ሪል እንደሆነ ምን ያህል ረጅም 31ኛ አመቱ ነው አሁን ኪቡካ ነው የሚባል ኪቡካ ማለት ማስታወስ ማለት ነው ኪቡካ 31ኛ ነው አሁንና 31ኛ አመቱ ሆኖ ራሱ በጣም በቃ የሚነካህል የሚታወስ ነገር ነውና ይሄንን ሀገራችን ውስጥ ያሉ ሰዎችም እንዲረዱ ምን ያህል ሲሪየስ ነገር ነው በቃ በጣም ከባድ ነገር ነው የሚለውን እንዲረዱ እፈልጋለሁ እኔ የኔ ሞሮለስ ተመሳሳይ ነው አይ ቲንክ በጣም የሚገርመኝ ነገር በየእለቱ የዚህን ነገር የዘር ጭፍጨፋውን ኮንሲኩዌንስ ወይ ደግሞ በቃ ሁሌም የዛ ተከታታይ ቀናት ናቸው በምንም ነገር ሳይነሳ ቀርቶ አያውቅም ይሄ ዘር ጭፍጨፋ በምንም ነገር ላያቸው ላይ ሳይታይ ሳይነበብ ቀርቶ አያውቅም ያላለፈ ጉዳይ ነው በቃ አንዴ ተከስቶ የሆነ ያለፈ ጉዳይ አይደለም ይሄ በእርግጥ ለ90 ቀናት የተካሄደ ነገር ነው ሰፊ ጊዜ ወሰደ ነገር ነው ይሄ የአንድ ቀን ነገርም አይደለም ጦርነትም አይደለም ክሊርሊ የዘር ጭፍጨፋ ነው በቃ ሁሉ ቀን የሚታይ ነገር ነው በሰዎች ባኗኗር ዘቢያቸው በጸባያቸው በሚናገሩት ንግግር በሚያሳዩት አክሽን በሁሉም ነገር ሁሌ በሚሻሹት ነገር በትራውማቸው ሁሌ የሚታይ ነገር ነውና አብረናቸው እየኖርን ሁሌ እናስተውለዋለን ከዛ ምንም ነገር ሲፈጠር ይሄ ነገር እኮ ያኔ ከንቱኑ ጋር ከዛ ከዘር ጭፍጨፋው ጋር ስለሚያያዝ ነው ይሄ ነገር እኮ ከዚህኛው ጋር ስለሚያያዝ ነው ያለን ብዙ ነገር ኤክስፕሌን የሚደረገው በዛ ስለሆነ ነውና ማንነታቸው ስለሆነ አሁን የሁሉም ሰው የማንነት እንትን ውስጥ ኢንኮርፖሬት ስለተደረገ በቃ ኢትስ ጀስት ኢን ዴር ዲኤንኤ ነው ስለዚህ ምን ያህል አንድ ነገር ከተፈጠረ በኋላ መላቀቅ እንደማይቻል መላቀቅ ይቻላል መሻገር ይቻላል ግን መላቀቅ አይቻልም ፕሮግረስ ማድረግ ይቻላል ግን መፈጠሩን ማጥፋት አይቻልም ስለዚህ ብናወራው ሌሎች ሀገራትም ይማሩበታል አይ ቲንክ ከሚል ነው በተለይ ሀገራችን እና ሰዎች አሁን ጠባሳ ሲባል ጠባሳ ሆኖ ያልፋል ምናምን ሲባል ሰዎች ጠባሳ እኮ አለ የሚጠፋ ነገር አይደለም ልክ አሁን ፊት ላይ በጣም ትልቅ ጠባሳ ቢወጣ የዛ ሰው ማንነት ለሁል ጊዜም ተቀየረ እንደማለት ነው ማንኛውም ነገር ጠባሳ ሆኖ ሲቀር it changes the person it changes the people እና ሰዎች ያልኖሩትበት አሁን 31 አመት ነው ስንል በእኛ እድሜ ኩዮች የሆኑ ሰዎች ከጄኖሳይዱ በኋላ ነው የተወለዱት ግን ኢፌክቱን እነሱ ላይ ድረስም እንኳን ማየት ይቻላል ባለፈው ለታም አሁን እየነገሩኝ ነበር አንድ ጓደኛችን ሙዚቃው ራሱ ከጄኖሳይድ በፊትና በኋላ አለው እና አርታቸው ስነ ጽሁፋቸው ዘፈኖቻቸው ምናምን በጣም በእንትኑ ራሱ በጣም የተቀነበቡ ናቸው ግን በጣም በቃ ከዚህ ማምለጥ የሚችሉት ነገር አይደለም እና ይሄኛው በጣም ኢምፖርታንት ነገር ነው ብለን ስላሰብን ነው ከዛ ቀጣዩ ጥያቄ ጄኖሳይዱን ከሩዋንዳውያን ጋር ከመኖር በፊትና ከሩዋንዳውያን ጋር መኖር ከጀመርን በኋላ ምንድነው ለውጡ ብለሽ ነው የምታስቢው ነው እሺ ለኔ በርግጥ አይ ቲንክ እለት ማስበው ነገር አልነበረም ይሄ ነገር ለምን ይረሳል ኦብቪየስሊ እኔ ፊልሙንም አላየሁኝም ብዙ ሳያየው ፊልም ነበር ሆቴል ሩዋንዳ እሱንም አላየሁኝም በቃ አስፈሪ ነገር ተከስቷል አሁን እንዴት ነው የሚባለው የሩቅ ሀገር የድሮ ጦርነት ምናምን ነገር ሲነሳ አልነበርሽም ምንም የምታውቂው ነገር የለም አይነት ነገር ነው ከዛ እዚህ ከመጣን በኋላ ግን አንደኛ እንደመጣን የደረሰው ኤፕሪል ሁለተኛ ነገር ልክ እንደመጣሽ ገና እግርሽ እንደረገጠ ነው የምታውቂው እነሱም ሜሞሪያሉ ጋር ይወስዱሻል ይነግሩሻል ስለነበራቸው ታሪክ እነሱ በፍጹም እንዲረሳም አይፈልጉም እነሱ ከዛ በቃ በጣም አየ ነው ብዙ ጊዜ እና አሁን ከሱጂ በርግጥ ሳላስበው ያልኩበት ቀን ሁላ ያለው ሁላ አይመስለኝም one way or another በአንድም በሌላም መንገድ በሆነ ወይ ማኒፌስት ያደርጋል እና ከአንድ ሰው ጋር ኢንተራክት ማድረግ አሁን ምንም አይነት ስብሰባ ውስጥ ለምሳሌ አሁን በጣም ጥሩ ስብሰባ እያሳለፉ ነው ከሆነ እኛ ግን የመጣነው ርቀት እኮ ደስ ይላል ከዛ ጭፍጨፋ በኋላ ብለው ያነሱታል መጥፎ ነገርም ተከስቶ ከነበረ ምናምንም እኛ እኮ በጭፍጨፋው ምክንያት በጣም ወደ ኋላ ስለዘገየን ይሄን ነገር አላሰብንበትም አልጀመርነውም ይሄን ኢንፍራስትራክቸር አላሟላንም ብለውም ቢሆን ያነሱታል ሁሉም ነገር ከዛ ነው የሚነሳው እለት ተእለት ሁሉ ይሄ ነገር አለ ስለዚህ አይ ቲንክ ሳታስቢው እዚህ መተሽ ሳታስቢው መዋል የሚቻል አይመስለኝም
እኛ በማን በጓደኞቻችንም በእኛ የምናየው ነገር ነው። ሁሉም ሰው ሳያስበው አይውልም። ሶ እስቲ ላንቺስ ምን ተቀይሮብሻል? ለእኔም እንደዛው ነው። አንድ ነገር ማወቅ ሌላ መኖር ሌላ ይላል ስብሐት ገብረ እግዚአብሔር። እሱ በእርግጥ በሌላ ሴንስ ነው ያለው፣ ግን ማወቅ አለ ብሎ መረዳት አለ። ከዛ ከኖሩት ሰዎች ጋር መኖር ደግሞ አለ። ሰዎች አሁን እኛ በሀገራችን እያለንም እናውቃለን ታሪኩን። ለወሬ ነጋሪ የሚል መጽሐፍ ነበር ኢማኩሊ ሊባጊዛ የምትባል ሴት የጻፈችው። በቃ በጣም እንትኖች ከባባድ ታሪኮች ይነገራሉ። ከዛ ግን ደግሞ ህዝቡ መሀል ባይ ዘ ወይ ታሪኮቹ አይነገሩም። በየቀኑ ይሄ እኮ እንዲሆነ ያኛው ተተኩሶበት ምናምን የሚሉ አይነት ታሪኮች አይነገሩ። ነገር ግን ሁልጊዜም ፕሬዘንሱ አለ እና እየኖርን በየቀኑ ማሰብ በየቀኑ ሁልጊዜም አንቺም እንዳልሽው በየቀኑ አለ ሁልጊዜም እና ዳይሬክትሊ አፌክትድ የሆኑ ሰዎችም በህይወትሽ ውስጥ ታገኛለሽ። አሁን እኮ አጎቴ እንደዚህ ነው የሞተው፣ እናትና አባቴ እንደዛ ነው የሞቱት ምናምን አይነት ታሪኮችን ስትሰማ እንዴ ይሄ ነገር መጽሐፍ ላይ የተጻፈ ነገር ብቻ አይደለም። ብዙ ታሪኮች ስናስባቸው በቪዲዮ ስናያቸውና በመጽሐፍ ስናነባቸው ከልባችን ይርቃሉ። ኢሞሽናል ኮንተንቱ ይሰማናል፣ ያሳዝናል ናም እንላለን፣ ግን ኢሞሽናል ኮንተንቱ እንትን ይልበታል። ይሄኛው ግን በጣም በቃ ኢት ቢኬም አ ቲንግ በቃ በጣም የምትረጁ ነገር ማለት ነው። እና አምናም አሁን ኤፕሪል ነው እንዳልነው ኤፕሪል ነው የሚታወሰውን። አሁን ኤፕሪል ሲመጣ ራሱ ልብሽ ራሱ ጭንቅ ይለዋል። ምንም እኮ እንትን አይደለም። ያው እነሱ እንዴት እንደሚጨነቁ ደግሞ የበለጠ አንደርስታንድ ማድረግ ትችያለሽ። ኢት ቢካምስ በጣም ሪል ነገር። አዎ አሁንም እንዳልሹ ነው። እኛ አሁን ዝም ብለን ይሄ በጎን ፊልም እናደርገው ነገር ነው፣ ወይም ደግሞ ቅርብ ሆነን ኦብዘርቭ ማድረጋችን ነው እንጂ ኦፍ ኮርስ ሊቭድ ኤክስፒሪየንስ ምናምን ስንል ይሄን ፔን በፍጹም መረዳት የምንችለው ነገርም አይደለም። አንረዳቸውም ማለት you can just guess like this is a very painful thing and they mentioned that it's a painful thing እንጂ ይሄ በጣም በፍጹም ባይዘው በጣም ለመረዳት ራሱ በጣም የሚከብድ ነገር ነው። ይሄ ጠባሳ ምንኛ ኦብዘርቭ የምናደርገው ለመናገር ያህል ነው እንጂ እንዲህ ይሄን ያህል ገብቶናል የምንለው ነገር ሁሉ አይደለም። በጣም መጨረሻ ስር የሰደደ ጉዳይ ነው። ቱ ዚስ ዴይ እነሱ የሚሰማቸውን ሰቀቀን፣ ፍርሃት፣ ያንን የማስታወስ ጠባሳ ምናምን ማንም ሰው እኔ እንጃ ሊረዳው እነሱን ካልሆነ ሊረዳው የሚችል አይመስለኝም። በጣም በፍጹም በጣም ኮምፕሌክስ የሆነ ነገር ነውና ይሄንንም ክፍል ስንሰራ ኢትስ ኖት ይሄ የመጣበት ቦታ በጣም ያስፈራል። እንደው ሲታይ በጣም ነገሩ በጣም እውነተኛና በጣም ያስፈራል ሊፈጠር የሚችል ነገር ነው ከሚል ነው እንጂ በጣም ከመረዳት አንጻርም አይደለም። I think one of the things በጣም ከባዱ እና የሚያሳዝነውም ነገር እሱ ነው። አንድ ነገር እንዳለ ትረጃለሽ። በፊት ከነበረው በርቀት ካየሹ ቀረብ ብለሽ ታያለሽ። በሳት የሚቃጠል ሰው መጀመሪያ እንዴ በሳት ይነዳል፣ ከዛ ስታይ ደግሞ ኧረ የሚቃጠል ሰው አለሽ። ከዛ ግን ገብተሽ እንደመቃጠል አይደለም። ስለዚህ ይመጣል እንዳለው ስብሐት ወይ አስቴር አወቀ ሰው ካልደረሰበት እንደራሱ አያየው እንዳለች ማለት ነው። Yeah, so it's like እኛም አሁን it's a sad thing honestly። ሰዎች አሁን ምንም ያህል ቢነግሩሽ በኢንተሌክቹዋል እንደ አዋቂነትሽ ማለት መረዳት እንደመቻለሽ ትረጃቸዋለሽ። ከዛ ግን ደግሞ ሙሉ በሙሉ ልትረጃቸው አትችይም። እነሱ ሙሉ በሙሉ ሊናገሩት የሚችሉት ነገር አይደለም። እንደውም ቀጣዩ ጥያቄ ምንድነው ያያችሁት ነገር አለ ወይ? ሞመንትስ ኦፍ ግሪፍ ላይክ ያያችሁት የሀዘን ጊዜ አለ ወይ? ከጓደኞቻችሁ ወይም በማህበረሰብ ውስጥ ካሉ ሰዎች እንዴት ነው አንደርስታንዲንጉን የቀየረው? አይ ቲንክ ይሄኛውንም እየመለስ ነው ያለ ነው እና እንትን እነሱም ተናግረው የሚያስረዱት ነገር አይደለም። የሆነ አንዲት ጓደኛዬ እያለችኝ ነበረ እና እኔ እንኳን አይገባኝም አለች። አሁን ቁጭ ብዬ እነሱ እንደሚያዙ እናትና አባቷ እንደሚያዝኑ፣ አጎቷ እንደሚያዝን፣ አክስቷ እንደሚያዝኑ ታያለች። ግን ቁጭ ብለው ይሄ ተፈጥሮ ከዛ ይሄ ተፈጥሮ ብለው መናገር ስለማይችሉ ዴፕቱን እነሱ እንኳን መረዳት አይችሉም። ግን ሀዘኑ ግን ይተላለፋል እንደ ጄኔሬሽናል ትራውማ ማለት ነው። እንደ ሳይሆን ኢት አክቹሊ ኢዝ ጄኔሬሽናል ትራውማ። ሶ አንድ ሰው አንድ ነገር ኤክስፒሪየንስ ካደረገ በኋላ ብዙ እንዴት አድርገሽ ነው ነንሴንስ የሆነ ነገር ነው ማለት ብዙም ትርጉም አይሰጥም የተፈጠረው ነገር። እዚህ ቁጭ ብለው ይሄ ተፈጥሮ ይሄ ሆኖ በዚህ ምክንያት ነው ብለው መረዳት ስለማይችሉ ሁልጊዜም አምቡላንስ አይጮህም ለምሳሌ እዚህ
ድምጽ ማሰማት አይቻልም። ምክንያቱም ሰዎች ሰቀቀናቸውን ስለሚያስነሳባቸው ማለት ነው። ትላንትና እንደውም መግለጫ እያየን ነበረ። በዚህ ጊዜ ውስጥ በጣም ሰዎች የአእምሮ ጭንቀታቸው ዲስትረሳቸው በጣም ስለሚጨምር ሁሉም ሰው ኮምፓሽኔት እንዲሆን ምናምን ብለው ይናገራሉ። ሰዎች በጣም ያዝናሉ፣ ይጨነቃሉ። እና ይሄንን እያየሽ ግን ሰው ግን ሊያስረዳሽ አይችልም። እኔ መኪና ሲገጭ አይቼ ሰው ብታይ እንትኑ እንዲሆኑ ደሙ ፈሰሰ ብለሽ ለመናገር ሰውየው እንደሚሰቀው በሱ ደግሞ 1000 እጥፍ የሆነ አይነት ትራውማ ነው እና ሊነግሩን አይችሉም፣ ልንረዳውም አንችልም። ግን በጣም ሪል ነው። አዎ እኔ እንደዚህ ይሄ አንደርስታንዲንግ ትንሽ ዲፐን ካደረጉት ብዙ ሞመንቶች ስላየን ማለት ነው። እስከዛ ድረስ ብዙ ይሄን ያህልም ማስተዋሉም አልነበረንም። ግን ላስት ይር ልክ መከበር ሲጀምር ብዙ ሰዎች መናገር ጀመሩ ስለ ታሪኮቻቸው እና በጣም መጀመሪያ የነገረኝ ሰው ራንደምሊ ነው ከቤተሰቦች ጋር እንዴት ነው ግንኙነትሽ አንቺ ምናምን እያለኝ እኔ ስለ ቤተሰቦቼ በጣም ኤክሳይትድሊ በጣም ደስ በሚል ሁኔታ እየተናገርኩኝ ያው እኔ ቤተሰቦች የሉኝም ያን ጊዜ ሞተዋል አለኝ። ከዛ ምንም ዘመድ የቀረኝ የለም ሁሉም ሞተዋል አለኝ አንድ ጓደኛችን እና ከዛ በቃ ለእያንዳንዱ ሰው አሁን እኛን ብዙ ዘር ጭፍጨፋ ሲባል ጭፍጨፋ ሲሆን ማአት ሰዎች ናቸው እንደ ግለሰብ አታስቢያቸው። ግን ለእያንዳንዱ ሰው እናት አባት እህት ወንድም የነበሩ ሰዎች ናቸውና በዚህ ቀን ስፔሻሊ ተርፈው አሁን ላይ ሆነው የሚያከብሩት ሰዎች ደግሞ ከአንድ ቤተሰብ በጣም ብዙ ሰው ያጡ ናቸው። ሶ ተራፊዎች ናቸው አሁን እኛ የምናገኛቸው ቤዚክሊ። ስለዚህ ከአንድ ቤተሰብ በጣም ብዙ ሰው አጥተዋል። ይሄ በቃ ይሄ ነው መጀመሪያ ጊዜ ያስደነገጠኝ እኔ ቢኮዝ ሰዎቹ ለካ ተመንዝረው ለእያንዳንዱ ቤተሰብ በጣም እንትን ይላሉ። ከዛ ሌላ ቀን ደግሞ እንደዚሁ ሰዎች እንዲህ ሲናገሩ ያንሰቡን በጣም ይሰማን ነበር። ግን ሜሞሪያሉን የጎበኘን ጊዜና ፎቶግራፎቻቸውን ያየን ቀን ደግሞ ሞስት ስፔሻሊ ፎቶዎች ሰዎች የተረፉ ሰዎች የሞቱባቸውን ሰዎች ፎቶግራፍ ለነዚህ ለመታሰቢያ ቤቶቹ ለሜሞሪያል ለሚቀመጥባቸው ቤቶች ያምጡ ተብሎ ሙዚየም ነገር ተሰርቷል። ከዛ እዛ ሙዚየም ውስጥ ፎቶግራፎች ተለጥፈዋል። በጣም ይገርም ነበር። ምክንያቱም ታውስ ላይ እያንዳንዱን ግለሰብ ማየት ትችላለሽ። ሰዎች ያስታወሱትን ያህል አምጥተዋል ፎቶግራፍ የሚችሉትን ያህል ማለት ነው። ስለዚህ በጣም ብዙ ሰው ነው የሞተው ከ1 ሚሊዮን ሰው በላይ አይ ቲንክ ትንሽ ነገሩን ኦፍ ኮርስ ግን እያንዳንዱ ሰው 1 ሚሊዮን ቤተሰብ ውስጥ ነበር ማለት ነው። ወደ ብዙ ነው ትራንስሌት የሚያደርገው። ትንሽ ከባድ ነው በጣም እና 1 ሚሊዮን ስንል ደግሞ እንደኛ ሀገር ከ120 ሚሊዮን አይደለም 5 ሚሊዮን ነበሩ በወቅቱ። ከ5 ሚሊዮን ውስጥ 1/5ኛው ሰው ሞቷል። ሁሉንም ሰው እየዞርሽ ብትጠይቂ የሚያውቁት ሰው አለ የሞተ ሰው። እና ትላንትና ደግሞ እያየሁኝ ሰዎች ቤታቸው ስለሚፈርስ ፎቶግራፍ የላቸውም። የቤተሰቦቻቸው የሞቱባቸው ሰዎች ፎቶግራፍ የላቸውም። እና በጣም እንትን ሲል ሜሞሪያሉ ሲደርስ አለ ሴትዮዋ በጣም ዴስፕሬት ይሆናሉ ሰዎች። የእናቴ ፎቶ ያለው ሰው በቃ ብለው ለመፈለግ በጣም ይፈልጋሉ። እንዴት ነው በጣም ዴስፕሬትሊ ይፈልጋሉ በየቦታው። እና ሰዎች ሜሞሪያቸውን ነው ሮብ የሚደረጉት ማለት ያደጉበትን የኖሩበትን ኑሯቸውን በሙሉ ነው ሮብ የሚደረጉት። እና 1 ሚሊዮን ሰው ከ5 ሚሊዮን ማለት 1/5ኛ ማለት ነው። ማለት ይሄ በጣም ከባድ ነገር ነው። አይ ቲንክ ይሄ በጣም ከባድ ቶፒክ ነው ለኛ። አሁን ፊታችንን ብታዩት ራሱ በጣም ኮንሰርንድ ሆኗል። ግን አይ ቲንክ ዊ ካን ራፕ ኢት አፕ በዚህ እና አንድ አይ ቲንክ እውነት ነው ዊ ሹድ ራፕ ኢት አፕ። ግን ምንድነው አሁን መልእክት ሳንናገር ማለፍ ያለብን አይመስለኝም። ሶ አሁን አጌን ድጋሚ ያው ይሄንን ሜሞሪያል ስትጎበኙ ሙዚየም ነገር ነው። ሜሞሪያሎች በየቦታው አስቀምጠዋል። የቻሉትን ያህል አስክሬን ሰብስበው አስቀምጠዋል። ማንነት እንዳለ ምናምን አያውቁም ቤዚክሊ እስካሁን ድረስ ያገኛሉ እንደሚናገሩት ከሆነ አስክሬኖች ይሄ ማስ አስክሬኖች የተቀበሩበት ቦታ ማለት ነው። ከዛ አይ ቲንክ ዋናው ነገር ኦቨርናይት ሀፕን አላረገም ይሄ ነገር። ብዙ ምልክቶች ነበሩት ከዛ በፊት ብዙ አይነት ይሄን ያህል ትልቅም ባይሆን የተለያዩ አይነት ጭፍጨፋዎች ነበሩ ከዚህ በፊት እነዚሁ ሰዎች ላይ የሚደረጉና ምልክቶች ነበሩት። አንዴ በቃ ኦርጋናይዝድ ወደ ሆነው ጭፍጨፋ እስከሚገባ ድረስ ምልክቶች ነበሩት። ሶ አሁን ይሄን ኤፒሶድም የሰራንበት ምክንያት ብዙ ጊዜ ሀገራችን ይሄን ምልክት ስታሳይ ስለነበር ነው። የነሱ አሁን 1994 ላይ ነበር ይሄ ነገር ሀፕን ያደረገው ይሄ ትልቁ ጄኖሳይድ። ግን ከ1959 ጀምሮ የሚናገሯቸው ታሪኮች አሉ። አንድ ቦታ ላይ እንደዚህ ማጥፋት፣ አንድ ቦታ ላይ እንደዚህ ማጥፋት ምናምን ማለት ነው። which means ይሄ ነገር 30-40 ዓመት የቆየ ጉዳይ ነበረ አንድ ቀን እስከሚገነፍል ድረስና አንዴ ከመጣ በኋላ ግን እንደዚህ አይነት ነገር 30 ዓመትም አልፎ አንደኛ ሀገር ከዜሮ ነው የጀመረችው። ከዛ በኋላ በጣም ያሳዝናሉ። ስለ ሁሉም ነገር ሲናገሩ በጣም ያሳዝናሉ። ከዜሮ ነው የጀመሩት። ሁሉም ሰው ይሄንን ጠባሳ ይዞ ነው የሚኖረው።
ሁሌም የሚታወሱት በዚህ ነው። ምንም ነገር ቢሆኑ በቃ የሚታወሱት በዚህ ነው። ስለዚህ ይሄን ኦቨርካም በማድረጋቸው በጣም አፕሎድ ቢደረጉም ግን ስማቸው ላይ ይሄ ነገር ተለጥፎ እንዳለ ግን አይካድም። ስለዚህ አንድ ነገር ሀፕን ከማድረጉ በፊት ነው መንቃት ያለብንና አንዴ ጓደኛዬ ምን ብላኛለች ለኔ ሀና ፀሐይ ምን አለችኝ? የሰዎችን ኬፓቢሊቲ ነው የሚያሳየው ማለት የተጨፍጫፊዎቹም ሳይሆን የጨፍጫፊን ኬፓቢሊቲ ማለት የሰው ልጅ ምን ያህል የት ርቀት ድረስ ሊሄድ እንደሚችል አለስ በሆነ ምክንያት ለራሱ ኮንትሮል ካላበጀ የት ድረስ መሄድ እንደሚችል ማሳያ ነው። እና ስለዚህ ራሳችንን አይ ቲንክ ሁሉም ሰው መረዳዳት አለበት ወደ ቀልቡ እንዲመለስ። አለበለዚያ እስከ ጥጉ ድረስ መሄድ ስለሚቻል ማለት ነው በመጠላላት እስከ ብዙ ርቀት መሄድ ይቻላል። ግን ትንሽዬ ነገር ደግሞ ሊመልስም ይችላል ሰውን። ምክንያቱም አሁን ያ ወቅት ካለፈ በኋላ አሁን አብረው ነው የሚኖሩት ሰዎቹ። ስለዚህ ይታለፋል። ማይታለፍ ነገር ስለሌለ መገዳደል መኖር አልነበረበትም ማለት ነው in the first place። እና የአጠቃላይ የዚህ ወር እና የዚህ ማስታወሻም ዋነኛው ነገር እንዳይደገም ነው። መደገም የለበትም ነው። ኔቨር አጌን ነው። በየትኛውም ቡድን ውስጥ በየትኛውም ሀገር እንደዚህ አይነት ሀሳቦች በፍጹም መደገም የለባቸውም ነው። ስለዚህ እኛም አሁን በየለስ ኑሯችን በየትኛውም ግሩፕ ላይ የሚደረግ በየትኛውም ቡድን ላይ የሚደረግ የጥላቻ ንግግርና ይሄ ሰው በቃ እዚህ መሆን የለበትም የሚሉ ሀሳቦችን በኃይለኛው መቃወም አለብን። በፍጹም በሙሉ ኃይላችን መቃወም ይገባናል። ምክንያቱም መጨረሻው እጅግ በጣም አስቀያሚ የሆነና መውጫ የሌለው በቃ ከዚህ አሁን ለመውጣት ሌላ 31 ዓመት አልተሻገርነውም ብለዋል። ከዚህ በላይም ሌላ 31 ሶስተኛ 31 ዓመት ሊፈጅ ይችላልና ሰዎች በቃ ይሄን ነገር በሙሉ ኃይላቸው በሙሉ ተቃውመው ይሄ ነገር እንዳይፈጠር በማንኛውም ህዝብ ላይ የትም ቦታ እንዳይፈጠር መቃወም አለባቸው ብለን ነው በጣም አደራ የምንለው። ስላዳመጣችሁን በጣም እጅግ አድርገን እናመሰግናለን። ይሄን ካዳመጣችሁ በኋላ በኤፕሪል ወር በሚያዝያ ወር ከሩዋንዳውያንና የሩዋንዳ ወዳጆች ነው የሚሉት እነሱ ሩዋንዳውያንና የሩዋንዳ ወዳጆች ሰላም ወዳጆች የሆናችሁ ሰዎች በሙሉ ይሄንን ሀሳብ እንድትቀባበሉትና እንድታግዙት ወደፊት እንድታሻግሩት ስንል አደራ እንላለን። እናመሰግናለን። መልካም ጊዜ። ሄለንና ሎዛነን